ጣፋጭ ተረቶችን ሰብስክራይብ ያደረጉ አዳዲስና ጣፋጭ ተረቶችን ያገኙ። ጣፋጭ ተረቶች ሰብስክራይብ። ሲንደሬላ። ከረጅም ዘመናት በፊት አንድ ሚስቱን የሚወድ ሀብታም ነጋዴ ነበረ። ነገር ግን ይህ ነጋዴ ሚስቱ በጠና እጅግ ትታመምበታለች። አቅምም እየከዳት ስትመጣ አንድ ልጇን ሲንደሬላ ወደ እርሷ አስጠራቻት እና እንዲህ አለቻት፣ የኔ ልጅ ሲንደሬላ መልካምና ደጉ ትሁትም ሁኚ። ያኔ ፈጣሪ ይረዳሻል፣ ብቻሽንም አይተውሽም አለቻትና ይህም ብላት እንደጨረሰች አይኖቿን ከደነች፣ ለዘላለምም አሸለበች። ብቸኛ ልጇም የእናቷ ናፍቆት ሲበረታባት ወደ እናቷ መቃብር ዘንድ ትሄድና ትጎበኛት ነበር። የእናቷንም ምክር የተቀበለችው ሲንደሬላ ልክ እናቷ እንዳለቻት ደግና ትሁት ነበረች። ክረምትም ሲገባ 18 ዓመቷን ሲንደሬላ ያዘች። በጋውን በመጣ ጊዜ ነጋዴው አዲስ ሚስትን አገባ። ያገባትም ሴት 2 ሴት ልጆች ነበሯት። ከሷ ጋር የሚኖሩ ዘንድ ወደ አዲሱ ቤት ይዛቸው መጣች። እነዚህ ሰዎች ከውጪ ሲታዩ መልከ መልካም ቢመስሉም ውስጣቸው ግን በክፋትና በትንኮል የተሞላ ነው። የእንጀራ ልጅ ለሆነችው ሲንደሬላ ግን እነሱ ከመጡ ቀን አንስቶ ሕይወቷን ከባድና በፈተና የተሞላን ያደረጉባት። እንዲህም ይሉ ነበር፣ ምግብ መብላት ካማራት መስራት አለባት ብለው አሮጌ ልብስን ማዕድ ቤት ገብታ ትሰራ ዘንድ ሰጧት። እዩት፣ ልዕልቷ በማዕድ ቤት ልብስ፣ የኛ ልዕልት ሄዶብሻል እያሉ ይሳለቁባት ጀመር። ታዲያ የሲንደሬላ ሕይወት ከዛን ቀን ጀምሮ ከጠዋት እስከ ማታ ፍጋት ሆነ። በጠዋት ትነሳለች፣ የማገዶ እንጨት ከዱር ትለቅማለች፣ ታጥባለች፣ ታበስላለች። ምኑ ቅጡ ማሰራው ነገር የለም። የእንጀራ እህቶቿ ሕይወቷን ይበልጥ ያከብዱባት ጀመር። ባቄላን ከአፈር ደባልቀው እሱን ልቀሚ ይሏታል። እጅግ የሚደክማት ስለነበር ባለችበት ጋደም ማለት ልማዷ ነበር። ፊቷም የእንጨት ጥላሸት ያበላሻት ነበር። ታዲያ ነጋዴው የእንጀራ ልጆቹን ከንግዱ ሲመለስ ምን ይዞላቸው እንዲመጣ እንደሚፈልጉ ጠየቃቸው። ውድ ቀሚሶች፣ ውድ ጌጣጌጦች። አንቺ ሲንደሬላ አላት። እሷም ከንግድ ስትመለስ በመንገድ ያገኘኸውን አንድ ችግኝ ይዘህልኝና አለችው። እሱም ከንግዱ ሲመለስ ውድ ቀሚሶችን እና ውብ ጌጣጌጦችን ለሲንደሬላም በጥያቄዋ መሰረት አንድ ችግኝን አመጣላት። ሲንደሬላም ሆኑ እህቶቿ ደስ ተሰኙ። ሲንደሬላም አባቷን አመሰገነችው። ሲንደሬላም አባቷ ያመጣላትን ተክል የእናቷ የመቃብር ስፍራ ላይ ተከለችው። ተክሉም ቀስ በቀስ ዛፍ ሆነ። በቀን 3 ጊዜም ወደ ዛፉ እየሄደች ምኞቷንና ብሶቷን ትነግረው ነበር። ታዲያ አንድ ቀን አንዲት ነጭ እርግብ ከመቃብሩ ስፍራ አርፋ የሲንደሬላ ምኞቶች ታዳምጥ ነበረ። የግዛቱ ንጉሥ በቤተ መንግስቱ ውስጥ ታላቅ ድግስን ለ3 ቀናት እንደሚደግስ፣ በግዛቲቱ የሚገኙ ልጃገረዶች በሙሉ መገኘት እንደሚችሉ በድግሱ ላይ ጠርቷል። ይህንንም ያደረገው ልጁ ሚስት የምትሆነውን መምረጥ ይችል ዘንድ ነው። ይህንን የሰሙ የሲንደሬላ የእንጀራ እህቶች በሰሙት ነገር በጣም ጓጉ። ለመሄድም ተቻኮሉ። ሲንደሬላ በይፈጠን ብለሽ ጫማችንንና አጽጂ፣ ልብሳችንንም አዘጋጂ፣ ጸጉራችንንም አሳምሪልን፣ ወደ ንጉሱ ድግስ መሄድ አለብን። ሲንደሬላም የእንጀራ እህቶቿ ያሏትን በሙሉ አደረገች። ነገር ግን ወደ ድግሱ መሄድ ፈልጋ ነበር። ልትሄድ ባለመሆኗ እጅግ ከፋት። እያለቀሰችም የእንጀራ እናቷን እንድትፈቅድላት ዘንድ ተማጸነቻት። ነገር ግን የእንጀራ እናቷ ታፌዝባት ጀመር። እዩ እስኪ ራስሽን ምን እንደምትመሲ፣ ደህና ጫማና ልብስ እንኳን የለሽም፣ በዛ ላይ መደነስም አትችይም። በስተመጨረሻም የእንጀራ እናቷ ልትሄድ ልትፈቅድላት እንደምትችል ነገረቻት። ነገር ግን አንድ ቅድመ ሁኔታ ነበራት። እሱም ከአሸዋ ጋር የተደባለቀ ምስር አለ፣ እሱም በ2 ሰዓት ውስጥ ለቅመሽ ከጨረሽ ወደ ድግሱ መሄድ ትችያለሽ አለቻት። ሲንደሬላም ወደ ዛፉ ወጣ ብላ የኔ እርግቦች፣ የኔ እርግቦች፣ የኔ ወፎች እባካችሁኑ ብላ ስትጣራ በርከት ያሉ እርግቦች ዙሪያዋን ከበባት። እባካችሁ ምስሩን ከአሸዋ በመለየት እርዱኝ ብላ ጠየቀቻቸው። እርግቦቹም ወደ ቤት ውስጥ ገብተው ያለቻቸው ያደርጉ ጀመር። ያዘዘቻቸውን ነገር በግማሽ ሰዓት ውስጥ ነበረ ለቅመው ያጠናቀቁት። ከዛም በረው ከአካባቢው ተሰወሩ። ሲንደሬላም የተባለችውን ነገር ስላደረገች የእንጀራ እናቷ ወደ ድግሱ እንድትሄድ የምትፈቅድላት ነበር የመሰላት። የተገረመችውና የተናደደችው የእንጀራ እናት ግን አይሆንም ሲንደሬላ፣ የምትለብሹ ደህና ቀሚስ የለሽም፣ ተዝረክርኮ ደግሞ ወደ ንጉሱ ድግስ መሄድ ተገቢ አይደለም። ጉጉቷ ከልክ ያለፈው ሲንደሬላ የእንጀራ እናቷን ተንሰቅስቃ እያለቀሰች ትለምን ጀመር።
የእንጀራ እናቷም እንግዲህ እሺ እምቢ ካልሽ 2 መስፈሪያ ምስር ከአሸዋው ጋር ተደባልቋል፣ በ1 ሰዓት ውስጥ ለቅመሽ ከጨረሽ ትሄጃለሽ ብላ የውሸት ቃል ገባችላት። ሲንደሬላም ወደ ዛፉ ወጣ ብላ ደግማ የኔ እርግቦች፣ የሰማይ ወፎች፣ አሞሮች እባካችሁኑ ብላ ተጣራች። ጥሪዋን የሰሙ በጎ የሆኑ ወፎችና እርግቦች ብቻ መጡ። ከዛም ባዘዘቻቸው መሰረት ምስሩን ከአሸዋው ልቅም እያደረጉ ያነሱ ጀመር። ከዛም በጥንቃቄ ወደ ሳህኑ ያስገቡት ጀመረ። ከ1 ሰዓት ባነሰ ጊዜ ውስጥም ለቅመው ጨረሱ። ሲንደሬላም በጉጉት ሳህኖቹን ይዛ ወደ እንጀራ እናቷ ጋር እየተጣደፈች ሄደች። ነገር ግን የእንጀራ እናቷ አሁንም ቆጣ ብላ ደህና ልብስና ጫማ የለሽም፣ ይሄማ ያሳፍራል፣ በዛ ላይ መደነሳችኝ ብላ አፌዘችባት። ከልጆቿ ጋር እየተሳሳቁ ጥለዋትም ሄዱ። ሲንደሬላም የእናቷ መቃብር ስፍራ ጋር ወዳለው ዛፍ አቀናች። የዛፉንም ግንድ ተደግፋ ስቅስቅ ብላ ታለቅስ ጀመር። ውብ ቀሚስ ቢኖረኝ ብላም ተመኘች። ከመቅስፈትም ዛፉ ተአምርን ማድረግ ጀመረ። ውብ የሆነ ቀሚስንም ሰጣት። ቀሚሱ በወርቅ በብርና በእንቁ የተንቆጠቆጠ ነበር። ሲንደሬላም ያንን ውብ ቀሚስ ለበሰች። የምታበራ ፀሐይም መሰለች። እየተጣደፈችም ወደ ንጉሱ አመራች። የሚያስገርመው ነገር ግን የእንጀራ እናቷ ሆኑ እህቶቿ በጭራሽ እሷ መሆኗን አላወቁም ነበረ። ልብሱ ውድና ውብ ከመሆኑ በላይ እሷ ላይ በጣም አምሮባት ነበረ። ልዕልት እንጂ ቤታቸው ውስጥ የሚያስፈጓት ሲንደሬላ መሆኗን ፈጽሞ አላወቁም ነበር። ንጉሱም ሲንደሬላን ገና ወደ አዳራሹ ስትገባ ነበር አይኑን የጣለባት። ወደ እርሷም ቀረብ ብለው አብራው ትደንስ ዘንድ ፍቃዷን ጠየቃት። ሌሎች ከሱ ጋር ለመደነስ ፈልገው ቢጠብቁትም ከሷ ውጪ ከማንም ጋር እንደማይደንስ አጥብቆ ነገራቸው። እስከ እኩለ ሌሊትም አስደሳች ጊዜያትን አሳለፉ። ሰዓቱ መሄዱን ያስተዋለችው ሲንደሬላ ከአዳራሹ ወጣች። ልዑሉም እስከ ቤቷ ድረስ እንዲሸኛት እንድትፈቅድለት ጠየቃት። ነገር ግን ሲንደሬላ በቤታቸው ጀርባ ጓሮ ሮጣ ተደበቀችበት። ልዑሉም እስከ ንጋት ጠበቀ። የሲንደሬላን አባትን ባገኘው ጊዜ አንዲት ሚስጥራ የሆነች ልጃገረድ በዚህ ቤት የአትክልት ስፍራ ገብታ እንደተሰወረችበት ይነግረዋል። የሲንደሬላ አባትም ልዑሉ ያለውን ቦታ ያሳየዋል። ነገር ግን በስፍራው ማንም አልነበረም። ሲንደሬላ በጓዳ ውስጥ የቀድሞ አሮጌ ልብሷን ለብሳ ከምድጃው ጎን ተክዛ ተቀምጣለች። ከዛ ያንን ውብ ቀሚሷን ወደ ቦታው መለሰችው። በቀጣዩ ቀንም የሲንደሬላ የእንጀራ እናቷና እህቶቿ ወደ ታላቁ ድግስ ሲንደሬላን ትተዋት ሄዱ። ሲንደሬላም የቤተሰቦቿን መውጣት ተከትላ እየሮጠች ወደ ተአምራዊ ዛፍ አቀናች። ውዱ ተአምራዊ ዛፍ ሆይ የተለመደውን ውብ ስጦታህን እባክህን ስጠኝ ብላ ተማጸነችው። ተአምራዊ ዛፍም ከመጀመሪያው ቀን በውበቱ የሚልቅ ውድ ቀሚስ አበረከተላት። ሲንደሬላም ውቡን ቀሚስ ለብሳ ወደ ግብዣው አቀናች። ሁሉም ሰው በውበቷ ተገርሞና ተደንቆ ያያት ነበር። ልዑሉም ቢሆን እሷ መታ ከሷ ጋር እስከሚደንስ ጓጉቶ ነበረ እና ልክ ስትመጣለት ወዲያው ነበር አብረው እንዲደንሱ ፍቃዷ መሆኗን የጠየቃት። አመሻሽም ላይ ሲንደሬላ እንደተለመደው እየሮጠች ወደ ቤቷ ማቅናት ጀመረች። ልዑሉም ወዴት እንደምታቀና ያያት ዘንድ ተከተላት። ነገር ግን ሲንደሬላ በጓራቸው ወዳለው ትልቅ የማንጎ ዛፍ ውስጥ ገብታ ተደበቀች። ልዑሉም እስኪነጋ በትዕግስት ጠብቆ ሲነጋለት ነጋዴውን የሲንደሬላን አባት አግኝቶት ስለተሰወረችበት ውብ ልጅ ይጠይቀዋል። አባትየውም የልዑሉን ጥያቄ ተቀብሎ የሚላትን ልጃገረድ በማንጎ ዛፍ ውስጥ አብሮ ያፋልጓት ጀመር። ነገር ግን ማንም አልነበረም። ሲንደሬላም እዛ ማዕድ ቤት ውስጥ በሐዘን ኩርምት ብላ ተቀምጣለች። ሁሉም ከተኙ በኋላ ለዛፉ ሄዳ ቀሚሱን መለሰችለት። በሶስተኛው ቀን የሲንደሬላ ቤተሰቦች ወደ ድግሱ ሲያቀኑ ሲንደሬላም እየፈነጠዘች ወደ ተአምራዊ ዛፍ አቀናች። ውዱ ተአምራዊ ዛፍም ከዚህ ቀደም ታይቶም ተለብሶም የማይታወቅ በወርቅ ያንቆጠቆጠ ልብስና ጫማ በረከተላት። ወደ አዳራሹም ስትገባ ሁሉም ሰው አፉን ከፍቶ ነበር ያያት። በውበቱ ያልተማረከ አልነበረም። ልዑሉም ቢሆን ከሷ ውጪ ከማንም ጋር መደነስ እንደማይፈልግ አስረግጦ ነው የተናገረው። ልክ ሲመሽም ሲንደሬላ እየሮጠች ከቤተ መንግስቱ አዳራሽ ወጣች። ስትጣደፍም ስለነበር ከአዳራሹ ደረጃ ላይ ጫማዋን ጥላ እየሮጠች ሄደች። ልዑሉም ስለ እሷ ባገኘው መረጃ ተደሰተ። በቀጣዩ ቀንም ወደ እነ ሲንደሬላ ቤት አመራ። እንዲህም አለ፣ ይህ ወርቃማ ጫማ የሚሆናት ሴት ብቻ ናት ሙሽራዬ ልትሆን የምትችለው። የሲንደሬላ እህቶች በሰሙት ነገር እጅግ ተደሰቱ። ታላቋም መጀመሪያ ሞከረችው፣ ነገር ግን ሊሆናት አልቻለም ነበር። እናቷም ወደ እሷ ጠጋ ብላ በደንብ ገፋ አድርገሽ አስገቢው፣
ቢያምሽ እንኳን ቻዩ። ደግሞ አንዴ ልዕልት ከሆንሽ ወዲህ መራመድ አይጠበቅብሽም አለቻት። ከዛ ልጅየዋ እንደተባለችው አደረገች። ልክ እንደሆናት ማስመሰልም ጀመረች። ልዑሉም እውነተኛዋ ሙሽራ የተገኘ ስለመሰለው በፈረሱ ጭኖ ያዝናናት ጀመር። ከዛም ተአምራዊ ዛፍ ላይ የቆሙ እርግቦች እንዲህ እያሉ ያዜሙ ነበር። ኩኩኩኩኩ ያ ጫማ ልክ አለመሆኑ መጥበቡ እውነተኛ ሙሽራ አለመገኘቷ ብለው እውነቱን አወጡ። ይህን የሰማው ልዑሉም ፊቱን ጣለው፣ አዘነም። የሲንደሬላን እህትም ወደ ቤቷ ለመመለስ ወደ ቤቷ አቀኑ። እስኪ ሌላኛዋ እህት ደግሞ ትሞክረው ሲል ልዑሉ ተስፋ ባለማቁረጥ ታናሽ እህቷ ጫማውን እንድትሞክር አደረገ። ታናሽ እህቷም ጫማውን ሞከረችው። ጫማው ግን አልሆናትም ነበር። ነገር ግን ዋሸች። ልዑሉ ሙሽራውን ያገኘ መስሎት በደስታ ሊያንሸራሽራ በፈረሱ ጫናት። እየተጓዙ ሳለ በተአምራዊ ዛፍ ስር ሲያልፉ እነዛ እርግቦች በድጋሚ ኩኩኩኩ ያ ጫማ ልክ አለመሆኑ መጥበቡ እውነተኛ ሙሽራዋም አለመገኘቷ ብለው ያዜሙ ጀመር። ልዑሉም ታናሽየዋ ልጅ ጫማው እንደጠበባት ተመልክቷል እና ወደ ቤቷ መለሳት። እስም ብሎ አሁንም የምፈልጋትን ሴት አላገኘሁም። ሌላ ልጅ አለህ እንዴ ጌታዬ? ብሎ ልዑሉ ነጋዴውን ጠየቀው። አዎ ከቀድሞ ባለቤት የወለድኳት ሲንደሬላ የተባለች ሴት ልጅ አለች። ነገር ግን እሷ በድግሱ ላይ አልተገኘችም ነበር። እዚህ የቤቱን ስራ ስትሰራ ነበር የዋለችው። ነገር ግን ልዑሉ ልጅቷ ሲንደሬላ ጫማውን ትሞክረው ዘንድ ወተወተ። የእንጀራ እናቷ ግን ነገሩ በፍጹም እንደማይሆን አስረግጣ ነገረችው። አረ እሷ በጭራሽ ልጅቷ እሷ ልትሆን አትችልም። በስተመጨረሻም ሲንደሬላ ፊቷን ታጠበች፣ ጫማውንም ሞከረችው። ጫማውም ግጥም አለባት። ልትራመድበትም ከመቀመጫዋ ብድግ አለች። ልዑሉም ልክ አይኗን ሲያይ ያቺ ሴት መሆኗን አስተዋለ። ደስም እያለው እሷ ትክክለኛ ሚስቱ እንደሆነች አወጀ። በፈረሱም ጭኖ ወደ ቤተ መንግስቱ ወሰዳት። በተአምራዊ ዛፍም ሲያልፉ ኩኩኩ ሴቷ ልክ ናት ማለት ጀመሩ። በሲንደሬላ የሰርግ ቀን ላይም የእንጀራ እናቷና እህቶቿ ይቅር ትላቸው ዘንድ ተንሰቅስቀው አልቅሰው ጠየቋት። መልካሟ ሲንደሬላ ይቅር አለቻቸው። እነሱም በሲንደሬላ ደግነትና መልካምነት ተደነቁ። ሲንደሬላም ከልዑሉ ጋር ተጋባች።